ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው ቦሌ ኢምፔሪያል ላይ ነው። የተገኘንበት ምክንያት ሪል ስቴታችን ለጥቂት ጊዜ ባወጣው የዋጋ ቅናሽ በአስገራሚ ዋጋ በአስደናቂ ዋጋ እጅን ባፍ በሚያስጭን ዋጋ በመሃል ቦሌ ኢምፔሪያል ላይ አፓርትመንት እየሸጥን ነው። መረጃውንና ዋጋውን ለማወቅ ቪዲዮውን እስከ መጨረሻው ይከታተሉት። ይህ ኢትዮጵያን ሪል ስቴት ማርኬት የዩቲዩብ ቻናል ነው። ልክ እንደ ሁልጊዜም እንደምንለው አፓርትመንት ቤት ለመግዛት የአጭር ጊዜና የረጅም ጊዜ እቅድ ያላችሁ ሰዎች የቤት መረጃ የሚያገኙበት ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ስንለቅ ወደ እናንተ እንዲደርሱ የደውል ምልክቷን መጫን እንዳይረሱ። ወደ ቪዲዮ። በመሃል ከተማ ቦሌ ኢምፔሪያል ጋር አፓርትመንት ቤቶች እየተገነቡ ይገኛሉ። እንደምታዩት ይህ የህንጻው የ3D ዲዛይን ነው። ሁለት ቤዝመንት የመኪና ማቆሚያ ያለው G+17 ነው። ግራውንድ ፍሎር እና አንደኛ ፍሎር ላይ የንግድ ሱቆች፣ ሱፐርማርኬት፣ ጂም እና ስፓ ይገኛሉ። ከሁለተኛ እስከ 17ኛ ፍሎር ጀምሮ መኖሪያ ቤቶች ናቸው። እንዲሁም አፓርትመንቱ የሚገኘው ከዋናው አስፋልት ወደ ውስጥ 40 ሜትር ገባ ብሎ ነው። የተለያዩ ቪላዎች የሚገኙበት ጸጥ ያለና ለመኖሪያ ምቹ ሬዚደንሻል ቦታ ነው። ወደ ውስጥ ገባ ብሎ ስለሚገኝ ኮሪደር ልማት ምንም አያገኘውም። ይህም ማለት አሁን ላይ አካባቢው ላይ የኮሪደር ልማት ፕሮጀክት እየተሰራ ይገኛል። ወክ ማረጊያ፣ የብስክሌት መንገድ፣ ፓርኪንጎች፣ ፓርኮች እየተሰሩ ይገኛሉ። ኮሪደር ልማቱን ተከትሎ አካባቢው ውብና ደማቅ ያማረ ለመኖሪያ እንዲሁም ለኢንቨስትመንት ቢያከራዩት ተመራጭ ያደርገዋል። በፍሎር 5 ቤት ብቻ ነው ያለው። አንደርግራውንድ ወተር፣ የከርሰ ምድር ውሃ፣ የጋራ ቴራስ፣ የእንግዳ መቀበያ፣ ሪሴፕሽን፣ ገስት ዌቲንግ ፕሌስ፣ 24 ሰዓት የደህንነት መጠባበቂያ ካሜራ፣ የአጋዥ ክፍል፣ ስታንድ ባይ ባካፕ ጀነሬተር፣ ጋርቤጅ ሹተር፣ የቆሻሻ ማስወገጃ እያንዳንዱ ቤቶች አሏቸው። እጅግ ማራኪ የሆነ የከተማ እይታ ያለው ሲቲቪው፣ ሁለት የሰውና የእቃ ዘመናዊ ሊፍት ያለው አፓርትመንት ነው። ለጥቂት ጊዜ በሚቆይ ቅናሽ በመሃል ቦሌ ኢምፔሪያል ጋር አፓርትመንት ቤት በካሬ 59900 ብር እደግመዋለሁ። በመሃል ቦሌ ኢምፔሪያል ጋር በካሬ 59900 ብር ብቻ እየሸጥን ነው። እንዲሁም ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ለመኖሪያ ለኢንቨስትመንት የሚሆኑ አፓርትመንት ቤቶችን እየሸጥን ነው። የዚህ እድል ተጠቃሚ ለመሆን እንግዲህ መፍጠን ይኖርባቸዋል። እንግዲህ አፓርትመንቱ ፍጥነትና ጥራት ባለው ግንባታ ላይ ነው የሚገኘው። በሁለት ወር ውስጥ ብቻ የተረጋ ስራ ሾሪንግ ፒሊንግ ተደርጎ ቢልዲንግ ፋውንዴሽን ሰፖርተር ተሰርቶ ቁፋሮ ተጠናቆ የመሰረት ስራና ሁለት ቤዝመንት የመኪና ማቆሚያ ተጠናቆ አሁን ላይ ሁለተኛ ፍሎር ወይም ሁለተኛ ፎቅ ላይ ደርሷል። ይህ ሁሉ ስራ እንግዲህ በሁለት ወይም በሶስት ወር ውስጥ እዚህ ደረጃ ላይ ሊደርስ ይችላል። በአጭር ጊዜ ውስጥ በፍጥነት ሊሰራ የቻለው ቀንና ሌሊት በሁለት ፈረቃ በማሽኖች ታግዞ በፍጥነትና በጥራት ስለተሰራ ነው። አሁን ላይም ገባ በፍጥነትና በጥራት እየተሰራ ይገኛል። እንደምታዩት እንግዲህ ለግንባታው አስፈላጊና ዋነኛ ግብአት የሆነው ብረት አስቀድሞ በበቂ ሁኔታ ተገዝቷል። ይህም ደግሞ ግንባታው በግብአት እጥረት እንዳይስተጓጎልና እንዳይዘገይ ይረዳዋል። እንዲሁም በፍጥነት ኮንክሪት ሚክስ የሚያቀርቡ እህት ድርጅቶች አብረውን እየሰሩ ይገኛሉ። አፓርትመንቱ ላይ ባለ 1፣ ባለ 2፣ ባለ 3 መኝታ የሚገኙ ሲሆን በፍሎር ደግሞ 5 ቤቶች ብቻ ናቸው። በካሬ ደግሞ 59900 ብር ነው። ቀጥሎ ካሬያቸውንና ዋጋቸውን አሳውቃቸው ባለ 1 መኝታ 90 ካሬ ጠቅላላ ዋጋው ደግሞ 5,391,900 ብር ነው። ባለ 2 መኝታ 105 ካሬ ጠቅላላ ዋጋ ደግሞ 6,290,550 ብር ነው። ባለ 2 መኝታ 110 ካሬ ጠቅላላ ዋጋ ደግሞ 6,590,100 ብር ነው። ባለ 3 መኝታ 140 ካሬ ጠቅላላ ዋጋ ደግሞ 8,387,400 ብር ነው። ባለ 3 መኝታ 145 ካሬ ጠቅላላ ዋጋ ደግሞ 8,686,950 ብር ነው። እንግዲህ የተለያየ የካሬ አማራጮች አሉ። በዚህ ዋጋ ቦሌ ኢምፔሪያል አካባቢ ቤት መግዛት ማለት መቼም የማይገኝ እድል ነው። ብትፈልጉ ለመኖሪያ እንዲሁም ለኢንቨስትመንት በጣም ተመራጭ ቦታ ላይ ነው አፓርትመንቱ የሚገኘው። ሁላችንም እንደምናውቀው ቦሌ ኢምፔሪያል እንግዲህ ለመኖሪያ በጣም ምቹ ሰፈር ነው። እዛ አካባቢ ደግሞ በጣም ትልቅ ፕሮጀክት በኢትዮጵያ ትልቁ አደይ አበባ ስታዲየም እየተገነባ ይገኛል። እንግዲህ ይህንን ስታዲየም ተከትሎ የሚገነቡ ፓርኮች፣ መዝናኛዎች፣ ትላልቅ ሞሎች፣ ሆቴሎች ይገኛሉ። አፓርትመንቱን ብትገዙት ለኢንቨስትመንትም በጣም ተመራጭ ነው። ይህ የምትመለከቱት ደግሞ የውስጥ ገጽታው ወይም ኢንቴሪየር ዲዛይን ነው። የክፍሎቹ አቀማመጦች በጣም ቆንጆ የሆኑ ፎርምና ዲዛይን ይዘው ነው የሚሰሩት። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ ቁጥር በማንኛውም ሰዓት ይደውሉልኝ። እንዲሁም ዲስክሪፕሽን ቦክስ ላይና ኮሜንት የመጀመሪያው ላይ የዋትስአፕ ሊንኬን አስቀምጬላችኋለሁ። እሱን በመጫን ቀጥታ ወደ ዋትስአፕ ላይ ሄዳችሁ መልእክት ልትልኩልኝ ትችላላችሁ።